የሀገሮቹ እንዲሁም የዓለማችን ዕጣ ፈንታ ሊወሰን የሰዓታት ዕድሜ ብቻ ነው የቀረው። ታዲያ እዚህም ጦርነት ሁኔታ በመጪዎቹ 24 ሰዓት ውስጥ የሚወሰን ይሆናል። እነዚህ ሀገራት ስምምነት ላይ ይደርሳሉ ወይም አይደርሱም? ዓለማችንንም ለወራት እጅግ በጣም ከባድ ሁኔታ ውስጥ ያስገባው ጦርነት ይቋጫል ወይስ አይቋጭም? የዚህ ምንቅጭ የሆነ መልስ ሊታወቅ የ24 ሰዓት ዕድሜ ብቻ ነው የቀረው። ሁለቱም ሀገራት እንግዲህ የተቃረነ ሐሳብን በአሁኑ ሰዓት እያራመዱ ይገኛሉ። እንደሚታወቀው የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ኢራን ምንም አይነት የኒውክሌር መሳሪያ ሊኖራት አይገባም፣ ያላትንም ያበለጸገቻቸውና የደበቀቻቸውን ዩራኒየሞች ልታስረክብ ይገባል ሲሉ ነው የሚናገሩት። በዚህ ላይም የኢራን የውጭ ጉዳይ ሚኒስትር እንግዲህ እንቅጩን አሳውቋል። በዚህ ላይም እንደተናገሩትና ስፖትኒክ እንደዘገበው ከሆነ ኢራን የኒውክሌር ክምችቷን አሳልፎ መስጠት በድርድሩ ላይ የሚቀርብ አማራጭ አይደለም ሲሉ አሳውቀዋል። ኢራንም ያበለጸገቻቸውን የዩራኒየም ክምችቶችን ለአሜሪካም ሆነ ለማንኛውም ሌላ ሀገር አሳልፋ የመስጠት ጉዳይ በአሁኑም ሆነ ባለፉት ድርድሮች ላይ ተነስቶ እንደማያውቅ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በአሁኑ ሰዓት አሳውቀዋል። በዚህ ሀሳብ የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ይስማማሉ ወይስ አይስማሙም? አብረን የምንመለከተው ይሆናል። ዓለማችን ዋና ፖይንቷ ላይ በአሁኑ ሰዓት ተገኝታለች። ምን ይከሰታል በሚቀጥሉት 24 ሰዓት ውስጥ የሚታይ ይሆናል። ተጨማሪም ሁለቱ ሀገራት ስምምነት ላይ መድረስ ካልቻሉ በኢራን ከባድ የሆነ ቦምብ ይዘንባል ሲሉ ተናግሯል የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ። እንዲሁም በተጨማሪ የአሜሪካን ፕሬዝዳንት ፖስት ባደረጉት መሰረት ወደዚህ ጦርነት እንድገባ ፈጽሞ እስራኤል እኔ ላይ ኢንፍሉዌንስ አላረገችም ወይም ተጽዕኖ አላረገችብኝም፣ ነገር ግን ከቀድሞ ጀምሮ ሳስበው የነበረው ማለትም ኢራን የኒውክሌር ቦምብ እንዳትጣጠቅ ሳስበውን ሀሳብ የኦክቶበር 7ቱ ጥቃት አጠናክሮታል። በዚህም እንግዲህ እርምጃ ወስጃለሁ፣ ነገር ግን የእስራኤል ተጽዕኖ ፈጽሞ እኔ ላይ አልነበረም እዚህ ጦርነት ውስጥ እንድገባ ሲሉ ተናግሯል። የካን ተደራዳሪ ቡድን ማለትም ቫይስ ፕሬዝዳንቱን የአሜሪካን ቫይስ ፕሬዝዳንቱን ጨምሮ እስላማባድ ወይም ፓኪስታን መግባታቸው በአሁኑ ሰዓት ተነግሯል። ይህም ድርድር አይደረግም ሲባል ነበር። ነገር ግን ነገሮቹ ተቀይረው በፍጥነት ተቀይረው እንግዲህ የአሜሪካን ተደራዳሪ ቡድን በዛሬው ዕለት ፓኪስታን መግባታቸውና ድርድሩን እንግዲህ ወይ በዛሬ ምሽት ወይም ነገ እንግዲህ የሚጀመር ይሆናል ተብሎ የተነገረ ይገኛል። ተጨማሪም የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ከፓኪስታን የወታደራዊ ዋና አመራር ከሆኑት ጋር እንግዲህ ንግግር አድርጓል በስልክ። በዚህም ንግግራቸው ላይ ሁለተኛው የአሜሪካና የኢራን ድርድር መልካም ሁኔታ ላይ እንዲደርስ እንግዲህ በሆርሙዝ ሰርጥ የተከሰተው ማለትም አሜሪካን ብሎኬጇን እንድታነሳና በዛሬው ዕለት ወይም በነገው ዕለት የሚደረገው ድርድር መልካም ሁኔታ ላይ እንዲደርስ እንግዲህ የበኩላቸውን እንደሚያደርጉ የአሜሪካን ፕሬዝዳንት እንግዲህ ለፓኪስታኑ ወታደራዊ አመራር ቃል ገብተዋል ተብሎ የተነገረ ይገኛል። ነገር ግን በአሁኑ ሰዓት እንደተነገረው ከሆነ በአሜሪካና በኢራን መካከል ድርድር ለማድረግ የአሜሪካን ከፍተኛ አመራሮች ኢስላማባድ ወይም ፓኪስታን መግባታቸው ተነግሯል። ብዙዎች እየተነጋገሩበት ይገኛል። የዓለም ሀገራት እጅግ በጣም መሰልቸት ላይ እየደረሱ ይገኛሉ። ኢኮኖሚም እጅግ በጣም የተጎዳ ነው። ይህም ግጭት እንግዲህ የተለያዩ ኢንተርናሽናል የሆኑ ድርጅቶችን ማለትም እንደ ዩኤን ሴኩሪቲ ካውንስሎችን እንግዲህ በጣም ትልቅ ትዝብት ውስጥ የከተተ ሲቹዌሽን ሆኖ ተገኝቷል። ምንድነው እነዚህ ድርጅቶች እያደረጉ ያሉት? ጥርስ የሌላቸው ድርጅቶች ናቸው እስካሁን ድረስ። እነዚህም ኢንተርናሽናል የሆኑ ተቋሞች የተቋቋሙበት እንደዚህ አይነት ችግሮችን ለመፍታት ነው። ነገር ግን ምን አይነት እርምጃ እየወሰዱ ነው? በዚህም ችግር ላይ እነሱ እንደተመሰረቱበት መስመር ልክ ለምደው ስራቸውን የማይሰሩት ምንድነው ፕሮዳክቲቭ የሆነ ነገር የማያሳዩኝ ለሚለው ቅሬታ እንግዲህ እነሱ ላይ የተነሳባቸው ይገኛል። የቻይናም የውጭ ጉዳይ ሚኒስትር በአሁኑ ሰዓት እንዳሳወቀው ከሆነ ዓለማችን ይህ ነገር ይበቃታል፣ በቂ ነገር ተመልክታለች፣ ይህ ነገር ሊቆም ይገባዋል ስትል እንግዲህ በአሁኑ ሰዓት ድምጿን እያሰማች ትገኛለች። በተጨማሪም ራሻ ድምጿን እያሰማችና ተቋሟን እየተናገረች ትገኛለች። እሷም እንደተናገረችው ከሆነ በአሜሪካና በኢራን መካከል የነበረው ንግግር ከእንደገና ሊጀመር ይገባዋል። በሁለቱ ሀገራት መካከል የተፈጠረውን ችግር በዓለማችን ላይ ከባድ የሆነ ውድመትን እያመጣ ነው ስትል እንግዲህ ራሻ ተናግራለች። ነገር ግን ሁኔታዎች ምንም የመለሳለስ መንገድ እያሳዩ አይደለም። በቀደም እንደነገርኳችሁ እንግዲህ አሜሪካም የተናገረችውን ነገር ልታደርግ ይችላልች። በትናንትናው ምሽት ላይ የሆርሙዝን ሰርጥ አልፎ ሲጓዝ የነበረን ብረትነቱ የኢራን መርከብ የሆነ ማለትም የካርጎ መርከብ የሆነ ነዳጅ የሚጫነው ካርጎን የጫነው ማለትም የተለያዩ ሸቀጣሸቀጦች የጫነው እዚህ መርከብ ላይ እንግዲህ ማስጠንቀቂያ በመስጠት እንግዲህ የተለያዩ ሚሳኤሎችን በመተኮስ ኢንጂን ሩሙን ልታወድመው ይችላልች። በዚህም እንግዲህ ደግሞ ትናንትና ሌሊቱን ደግሞ ወታደሮቿን በመላክ ይሄንን መርከብ ሙሉ ለሙሉ መቆጣጠር ይችላልች። በነገራችን ላይ ሁለቱ ሀገራት የገቡት የተኩስ አቁም ስምምነት ሊጠናቀቅ 2 ቀን ብቻ ነው የቀረው። ሮብ ዕለት ይጠናቀቃል የተኩስ አቁም ስምምነቱ። ነገር ግን ሁለቱም እንደሚናገሩት ከሆነ የተኩስ አቁሙ ኦልሬዲ ተጥሷል ነው የሚሉት። ለዚህ ምክንያት ብለው እንግዲህ ዶናልድ ትራምፕ ያስቀመጡት ኢራን ከቀናት በፊት በሁለት መርከቦች ላይ ተኩስ ከፍታለች ብለው ተናግሯል። ይህም እንግዲህ የተኩስ አቁሙን ቀጥታ እየጣሰ ነው ብለው ተናግሯል። ኢራኖች ደግሞ እንደተናገሩት ከሆነ አሜሪካን የኢራን ንብረት በሆነ ካርጎ መርከብ ላይ ተኩስ በመክፈት መርከቡ ልታወድመው ይችላልች። በተጨማሪ መርከቡን ተቆጣጥራ ይድል አድርጓለች። ስለዚህ የተኩስ አቁም ስምምነቱ ተጥሷል እያሉ ነው። በተጨማሪ በአሁኑ ሰዓት እንደወጣው መረጃ ከሆነ ቻይና ከተኩስ አቁም ስምምነቱ በኋላ አድርጋ ማታውቀውን ነገር አድርጋለች። ወደ ሳውዲ አረቢያ ስልክ ደውላለች። በዚህም እንግዲህ ከሳውዲ አረቢያ መሪ ጋር ንግግር ያደረገች ሲሆን ቻይናም ጥያቄ አቅርባለች። በፍጥነት የሆርሙዝ ሰርጥን ኔጎሼት በማድረግ በፍጥነት እንዲከፈት እንግዲህ ጥያቄ አቅርባለች። በተጨማሪ በሚድል ኢስት ተጨማሪ የሆነ የተኩስ አቁም ስምምነት እንዲስማሙ ሀገራት ኢንፍሉዌንስ እንድታደርግ ማለትም ሳውዲ አረቢያ ከዚህ ሀሳብ ሆነ እንድትሆን ጥያቄ አቅርባለች ቻይና። በተጨማሪ ማንኛውንም ግጭት በሚድል ኢስት ያለውን ግጭት ዲፕሎማሲ በተሞላው መልኩ እንጂ በወታደራዊ በሆነ መልኩ ነገሩ ሶልቭ እንዳይሆን ዲፕሎማሲ እንዲያስቀድሙ እንግዲህ በአሁኑ ሰዓት ቻይና ለሳውዲ አረቢያ ደውላ እንግዲህ እናታውቃለች ተብሏል።
ከዚህ የበለጠ በጣም የሚያስጨንቀው ነገር ግን የምትተማመኑበት ፖይንት የለም። ሁለቱም ሀገራት የሚናገሩትን ነገር ማለትም ቃላቸውን መጠበቅ አልቻሉ። አንደኛው ሆርሙዝ ሰርጥን ከፍቻለሁ ሲል አንደኛው ደግሞ ዘግቻለሁ ይላል። አንደኛው ዘግቻለሁ ሲል ደግሞ አንደኛው ከፍቻለሁ ይላል። ነገሩ በቃ ምንም መተማመኛ የጠፋበት ሁኔታ ሆኗል። በዚህ ምክንያት የነዳጅ ዋጋ እጅግ በጣም ይቀንሳል፣ ከእንደገና ደግሞ ተመልሶ ይጨምራል። ምንም ስቴብል የሆነ ነገር መመልከት አልተቻለም። ይህንንም ዜና በመሰራበት ወቅት እንግዲህ በሆርሙዝ ሰርጥ ምንም መርከብ እያለፈ አይደለም። የዓለም ሀገራትም እንግዲህ በቂያችን ላይ ደርሰናል፣ ከዚህ በላይ መሸከም አንችልም ብለው እየተናገሩ ይገኛሉ። እኛ ንስሮች ስለሆነን ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸትና ለቅሶን ደግሞ ለቁራዎች እንተዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሆራ ዳንዲ በተደረገው የሎጅ ምርቃት ወቅት ተናግረዋል። ይህ መልእክት ለማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መልእክቱን ተከታተሉት። ለማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅልለን ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታው በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ? ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈትፈቶ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለበት ነገሮች እጅግ በጣም በበረታበት ወቅት እንግዲህ ስለ ድርድሩ የተሰማ ፍንጭ አለ። በዚህ መንገድ የኢራን የውጭ ጉዳይ ሚኒስትር ባለስልጣን የሆኑት እንደተናገሩት ከሆነ ኢራን ከአሜሪካ ጋር በድርድር ወንበር ላይ ከእንደገና የምትቀመጥበት በአንድ መንገድ ብቻ ነው። ይህም አሜሪካና ኢራን ሊስማሙበት የሚችለውን ስምምነት ፍሬምወርኩን ወይም ቅድመ ስምምነቱ ላይ ስንስማማ ብቻ ነው ብለው ተናግረዋል። በአሁኑ ሰዓት አሜሪካ ማሻፈሬን ብላ ከእንደገና ኢራን ላይ ጥቃት የምትሰነዝር ከሆነ ከኢራን እጅግ በጣም ከባድ የሆነ መልስ ምት ይጠብቃታል ሲሉ እንግዲህ የውጭ ጉዳይ ሚኒስትሩ ባለስልጣን ተናግረዋል። በአሁኑ ሰዓት የሁለቱ ሀገራትም የተኩስ አቁም ስምምነት እንግዲህ በሚቀጥለው ሳምንት የሚያልቅ ይሆናል። ሁለቱ ሀገራት ከእንደገና የድርድር ወንበር ላይ ካልተቀመጡ ይህም ድርድር መቼ እንደሚሆን እስካሁን ድረስ አልታወቀም። በወሰደችው እርምጃ ማለትም በሆርሙዝ ሰርጥ ሲያልፍ የነበረ የህንድን ነዳጅን ጭኖ እና የህንድን ባንዲራ እያውለበለበ በነበሩ ሁለት መርከቦች ላይ በከፈተችው ጥቃት የህንድ መንግስት እጅግ በጣም ተከፍቷል። በአሁኑ ሰዓትም እንግዲህ በህንድ ሀገር የሚገኙትን የኢራን አምባሳደር በፍጥነት እንዲመጡና ማብራሪያ እንዲሰጡ ጥያቄ አቅርባለች ህንድ። ታዲያ እንደሚታወቀው ህንድና ቻይና እጅግ በጣም ብዛት ያላቸው ነዳጆቻቸውን በዚህ መንገድ ነው የሚያገኙት። ይህንም ሰርጥ እንግዲህ መስተጓጎል እነሱ ላይ ትልቅ የሆነ ተጽዕኖ ይፈጥራል። በዚህም እንግዲህ አምባሳደሩ እንዲመጡ በፍጥነት ጠርታለች ህንድ። ኢራን ስለዚህ ምንም ማብራሪያ ልሰጥ ትችላለች። አብረን የምናየው ነገር ይሆናል። ነገሩ እጅግ በጣም እየበረታ መጥቷል። ኢራን በሆርሙዝ ሰርጥ ሲጓዝ የነበረ የህንድን ኦይል ወይም የህንድን ነዳጅ በጫነ መርከብ ላይ ጥቃት ፈጽማለች፣ ማለትም ተኩስ ከፍታለች ተብሏል። ይህም በኢራን ወታደሮች በመጓዝ ላይ ሳለ ጥቃት የተፈጸመበት ወይም ተኩስ የተፈጸመበት መርከብ እንግዲህ በኦማን አቅራቢያ ሲያልፍ ነው። በዚህ መልኩ ማለት ነው እዚህ አካባቢ ነው ጥቃቱ የተፈጸመበት። ይህም መርከብ ተኩስ የከፈተበት ምክንያቱ ደግሞ ኢራን እንደተናገረችው የሆርሙዝ ሰርጥ ዝግ በማድረጓ ነው። ዝግ ካረገች ከሰዓታት በኋላ ነው ጥቃት ተፈጸመው ተብሏል። መርከቡም ወደ መጣበት ቦታ እንዲመለስ ተደርጓል ተብሏል።
በአሁኑ ሰዓትም ሰበር ዜና ሰምቷል። ጎረቤት ሀገር ሶማሊያ የኢራንን መንገድ ልትከተል ነው ተብሎ የተነገረ ይገኛል። ስፑትኒክስ እንደዘገበው ከሆነ በኢትዮጵያም የሶማሊያ አምባሳደር ተናግረውታል። እንደተባለው በሶማሊያ የሀገርነት አንድነት ጥያቄ የሚፈጥሩ ወይም ችግር የሚፈጥሩ ሀገራት ችግር ያጋጥማቸዋል ተብሏል። ችግርም ያጋጥማቸውም ደግሞ በቀይ ባህር ላይ በሚገኘው በባብ ኤል መንደብ ሰርጥ ላይ ነው። አምባሳደሩ ምንም እንኳን የትኛው ሀገር እንደሆነች ስም ባይጠቅሱም ነገር ግን በዚህ ሰርጥ ለማለፍ እነዚህም ሀገራት ችግር ያጋጥማቸዋል በሶማሊያ የሀገር አንድነት ላይ የሚመጡ ከሆነ ሲሉ ተናግረዋል። ሀሳባቸውም ያው ሰርጡን ዝግ እናደርገዋለን እንደ ኢራን እነዚህም ሀገራት በዚህ ሰርጥ ለማለፍ ችግር ያጋጥማቸዋል ሲሉ ተናግረዋል ተብሏል። ስፑትኒክስም ግምቱ እንዳስቀመጠው ከሆነ ይህ መልስ የተሰጠው ከሶማሊያ ለእስራኤል ነው ሲሉ ተናግረዋል። ነገር ግን አምባሳደሩ እንደተናገሩት ከሆነ በሶማሌላንድ ዙሪያ ማለትም በሶማሌ የሀገር አንድነት ላይ ችግር የሚፈጥሩ ሀገራት እነሱም ኢራን በሆርሙዝ ሰርጥ እንዳደረገችው በባብ ኤል መንደብ ማለፍ ያስቸግራቸዋል ሲሉ ተናግረው ማምኛ የጠፋውና ሁለቱም ሀገራት እንደ ራስጌ መብራታቸው እንደፈለጉት የሚያበሩትና የሚያጠፉት በአሁኑ ሰዓት የሆርሙዝ ሰርጥ መዘጋቱን እንግዲህ ኢራን አሳውቃለች። ክፍት ተደርጓል ካለች ራሱ 24 ሰዓት ያልሞላው የሆርሙዝ ሰርጥ በአሁኑ ሰዓት መዘጋቱን ኢራን አሳውቃለች። ለዚህም ምክንያት አድርጋ ያስቀመጠችው እንግዲህ የአሜሪካኑ ፕሬዚዳንት በትናንትናው ዕለት ፖስት ባደረጉት መሰረት ኢራን የሆርሙዝ ሰርጥን ክፍት ስላደረገች አመስግነው ነገር ግን እሳቸው የሆርሙዝ ሰርጥን ክፍት እንደማያደርጉ ማለትም ከኢራን ወደብ ላይ የሚነሱ መርከቦች አሁንም በሆርሙዝ ሰርጥ ማለፍ እንደማይችሉና እንደሚከለክሉ የአሜሪካን ፕሬዚዳንት ባሳወቁት መሰረት ነው። እኔ ቃሌን አምኜ ምንም እንኳን የሆርሙዝ ሰርጥን ብከፍት እሳቸው ደግሞ እንደዚህ አይነት እርምጃ እየወሰዱ ስላልሆነ ከእንደገና የሆርሙዝ ሰርጥን ዝግ አድርጌዋለሁ ብላ ኢራን ተናግራለች። በዚህ ሰዓትም የዓለማችን እጅግ በጣም ኢምፖርታንት የሆነውና እጅግ በጣም አስፈላጊ የሆነው በዓለማችን ዘንድ ብዙ ቀውሶችን እያመጣ የመጣው የሆርሙዝ ሰርጥ የትኛውም ሀገር ሆነ የትኛውም መሪ በእርግጠኝነት ክፍት ሆናል ብሎ መናገር አልቻለም። ዓለማችን እቃቃ በሚመስል መንገድ ውስጥ በአሁኑ ሰዓት እየተጓዘች ትገኛለች። አዲስ ነገር ካለ መመለስ ይሆናል። ብሩክ መልካም ቀን ይሆንላችሁ። የሆርሙዝ ሰርጥ ከእንደገና መዘጋቱን ኢራን አሳውቃለች።